እና ሩታን ይቅርታ ይጠይቃቸው መረጃ ከነሱ ለመውሰድ ነው እንጂ ከነሱ ምንም ፈልገው አይደለም። ይሄን ነገር ደግሞ ዛሬ ነው ለእናንተም ለሚዲያም እየተናገርን ያለ ነው። ይቅርታ ጠይቄ ነበር ምናምን እያለ የነበረው አንተ ለመታመምክ እነሱ ተጠያቂ መሆናቸውን የሚያሳይ ትክክለኛ መረጃ አቤል ይዟል። ይህንን መረጃ ላሳይክ እፈልጋለሁ። ገባህ አይደለ? ይሄን መረጃ ግን አይተክ አብርሽ መቀጠል ያለብህን ያቋረጥከውን ህይወት፣ ደህና የነበርክበትን ህይወት ሳትታመም በፊት ከኔ ጋር ነበር። ደህና የነበርክበትን ህይወት እንድትቀጥልና እንድታምነኝ እፈልጋለሁ። ገባህ አይደለ? ይሄ ምንም አሳማኝ መረጃ ነው ይዘን የመጣ ነው። ገባህ አይደለ? አሁን የታመምክበት ሰዓት ላይ በጣም ትልቅ መረጃ ነው። ይሄን ደግሞ አቤልን ሳላደንቀው አላልፍም። ምክንያቱም አንተን ብሎ ነው ኤፍሬምንም ሩታንም ይቅርታ ጠይቆ ከነሱ መረጃ የያዘው አቤል። እሺ ሄርሚ እንዳለችው ነው። የምንም ማወራው ነገር የለም። አብርሽ ለአንተ ስል ነበረ ከሄርሜላም ማለትም ከሩታም ከኤፍሬም ይቅርታ ብያቸው ከእነሱ ጋር ስምምነት ፈጥሬ ነበረ። ምክንያቱም አንተ ላይ የሚያደርጉብህን እና እያደረጉብህ ያለውን ነገር ጠንቅቄ አውቃለሁ። ከዛ በፊት ሩታ እኔ ጠንቅቄ አውቃታለሁ። ሩታም ጠንቅቄ የማውቃት ሰው ነኝ። ከሄርሜላ ጋር ስለሆንክ ከሄርሜላ ጋር ጥሩ ላይፍ እያሳለፍክ ስለሆነ እንጂ ሌላ ብቻህን ብትሆን እርግጠኛ ነኝ አትፈልግህም። ቀናም ብላ አታይም። ግን ቀንታና ከሄርሜላ ጋር መሆን ስለማትፈልግ ነው። ላይፍ ስለተስተካከለ አሪፍ ላይ ስለሆንክ ነው። እኔ አቤላ አሁን አንድ ነገር ልንገር አይደለ? እኔ ስለ ሩታ ክፋት፣ ስለ የሆነ ሰው ክፋት፣ ስለ ኤፍሬም ክፋት አንተ ከዚህ በፊት ከራሴ ጋር አልነበርኩኝም። ራሴን አላቅም ነበረ። ለዛ ነገር ምክንያት ተጠያቂ ናችሁ ዙሪያ ላይ ያላችሁ ሰዎች። ስለዚህ ያንን ነገር የምታውቁት መረጃ አላችሁ ወይ? ምን ሆኜ ነበር? ይሄ ጥያቄ ነው የጠየኳችሁ እንጂ እኔ ስለሆነ ሰው ክፋት ስለሆነ ሰው እንድትነግረኝ አይደለም። አሁንም የጠሯችሁ ሄርሜላም ዛሬ ላገኝሽ ስፈልግ መጥቼ መረጃ ማሳይሽ ነገር አለ። እኔ ምንም አይነት እጄ የለበትም። ማን ይህንን ነገር እንዳደረገ አውቃለሁ ብለሽ ስለጠራሽኝ ነው ዛሬ የመጣሽው። ላገኝሽም የፈለኩት ለዛ ነው አይደለ እንዴ? ስለዚህ ያንን ነገር እጃችሁ ላይ መረጃ ካላችሁ፣ እዚህ ነገር ላይ እጃችሁ እንደሌለበት ካወቃችሁ ማን እንደሆነ ያለውን ነገር ንገሩኝ ነው። በቃ በግልጽ አማርኛ እየጠየቁኝ ያለውን ማለት ነው። አብርሽ በደንብ እነግርሃለን፣ ግን ደግሞ እየነገርኩህ ነው። እኔ የዛ ነገር ውስጥ እንዳይለውበትና አንተ ለመታመም ትክክለኛ መረጃ ኤፍሬምና ሩታ እንደሆኑ እየነገርኩህ ነው። እሱን ደግሞ ከመንገርም በላይ ደግሞ መረጃ ይዘን መተናል። አሁን ላይ ስልካችን ላይ ነው ያለ ነው። ታየዋለህ። ካየኸው በኋላ ግን ነገሮችን አምነህ ከኔ ጋር የምትቀጥል በትን ነገሮች በደንብ አንተ ማሰብ አለብን። ገባህ አይደለ? ምክንያቱም ከዚህ በላይ መረጃ የለም። ከዚህ በላይ አሁን ስልክ ላይ አለ። ይህንን ነገር ከምናሳይህ ነገር በላይ ምንም መረጃ የለም። ገባህ አይደለ? ቪዲዮችን አይተህ በጣም ነገሮች ውስብስብ ወደኋላ መለስ ብለህ ቪዲዮችን አይተህ ጭንቅላትህ ተረብሾ ሊሆን ይችላል፣ ወይም ደግሞ የሆኑ ነገሮችን ተወሳስቦብህ ሊሆን ይችላል። ግን እኔ ነፃ የሚያወጣኝ መረጃ አለ። አቤል አሳየን። እሺ። እና ደግሞ አንድ በጣም ማካተት አልነበረብን። ሄርሜላ ብቻ ኳርም ይቅርታ አቤል አሁን ላይ ከዚህ በኋላ ግን ማለት ነው ይህንን ነገር እውነቱን አይተህ የኤፍሬም እና የሩታን ጉዳይ አይተህ ከሄርሜላ ጋር እንድትሆን ነው የምፈልገው። ምክንያቱም ይህን ፎቶ እና ከዛ ማሰማህን ቮይስም አለ ቪዲዮን። ያው ቮይሱ ግን አሁን ሚዲያ ላይ የሚወጣ ነገር ስላልሆነ ከካሜራ ጀርባ ትሰማዋለህ። እና ምንድን ነው ከካሜራ ጀርባ የሚሆነው? ቮይስ ስለሆነ። ስለዚህ ቪዲዮውን ግን ማየት ትችላለህ። አንድ ነገር ልንገርህ አይደል? እዚህ ጋር ሁሉም ሰው በእውነቱን ከኛ እኩል ነው እየጠበቀ ያለው። እዚህ ቪዲዮ ላይ የሚመለከቱ ሰዎች እያንዳንዱ እኔ ነገር የሚያሳስባቸው ሰዎች ናቸው፣ የሚያስጨንቃቸው ሰዎች ናቸው። ስለዚህ ከእነሱ የምንደብቀው ነገር የለም። እዚህ ጋር የምታሳየኝ ነገር ለእነሱም ማየት አለባቸው። ለምን እነሱም አይተው መፍረድ መቻል አለባቸው። የጉዳዩ ባለቤት አንተ ነህ አብርሃም። የታመምከው አንተ ነህ። ነገሮችን ማመንና መመዛዘን ያለብህም ደግሞ አንተ ነህ። ከዛ በኋላ ከወሰንክ በኋላ ይሄን ያህል የእነሱን ክፋት ለሚዲያ ማስወጣት ሲጀመር ተገቢ ነው ብዬ አላስብም። መረጃ ማውጣት ተገቢ ነው ብዬ አላስብም። ምክንያቱም ሁሉም ነገር እያደረጉ ያሉት ነገር እኮ ይታወቃል አይደል እንዴ? ክፋታቸውን ሁሌ እንዳሳዩ ነው። ምንም እንትን የሚልበት ነገር። ይህን ፎቶ ማን ያነሳቸው? ወደነሱ እሱ ዋናውን ነገር ተመልከት እንጂ የእነሱን ሴራ ተመልከት እንጂ ይሄንን ነገር ማን አነሳው ምናምን የሚለው ነገር ምንም የሚያሳስብ ነገር አይደለም። ስለዚህ አሁን ለምሳሌ እያሳየኝ ያለው የሩታና የኤፍሬምን ፎቶ ነው አይደል? እዚህ ጋር እያሳየኝ ያለው ምንን ያመለክታል? እዚህ ጋር አንድ ላይ የሚያደርጉትም ነገር ታየዋለህ። አሁን ደግሞ ቮይሱን ስማ። ውጣና ላሳይ ቮይሱን። አንተ በንጋታው ልትታመም ይሄ ነገር በቅድሚያ የተፈጠረ ነገር ነው። ገባህ አይደለ? ስለዚህ ይሄን ነገር በደንብ በቂ ነው። አብርሃም የሩታና የኤፍሬም ፎቶ አይደለም። ከሩታና ከኤፍሬም ፎቶ በላይ አካባቢ ያለውን ነገር ለአንተ ብዬ ነበረ ሩታንም
ኤፍሬምንም ይቅርታ ጠይቄ ይህንን ሁሉ ነገር እያደረኩ የነበረው። ስለዚህ አሁን ሲጀመር መጠርጠር የሌለበት ሰው ነው እየጠረጠርክ የነበረው። ዳኒም ለአንተ ሲል ብዙ ለፍቷል። አብርሃም እውነቱ ገብቶ ወደ ሄርሜላ ከፎቶ በላይ እኮ ቮይሱ አለ። አቤል ያልተረዳው ነገር ብሎ ታውቃለህ። አሁን ላይ የሄርሜላ ኬዝ ብቻ አይደለም፣ ሁላችንም ሆነ ተጠያቂ ናችሁ እያለን ነው። ገባህ አይደለ? ስማውና ከዛ ለእነሱ ማሳየት ካለብን እናሳያለን። ግን ይሄንን አይተህ ይሄንን ሰምተህ ማለት ነው አብርሽ ፎቶ ብቻ በቂ ነው። ፎቶ ምን ያደርጋል? ሄርሜላ ኤፍሬም እና ሩታ ቁጭ ብሎ የሚያሳይ ፎቶ እኮ ነው እያሳየ። እሺ በቃ ይሄንን አይደለም። ቦታው ምንም ኖርማል ነው። አግባብ ቦታ ነው ያለው ፎቶ የተነሱት። ማመን ያለብህን በስትክክል መን ዳኒም ሄርሜላም እኔም ብዙ ሰው በዙሪያ እየለፉ ነበረ እና መጠርጠር ያለብህን መጀመሪያ ደረጃ ይህን ቮይስ ሚዲያ ላይ መውጣት ካለበት ሁሉም ሰው ማየት መቻል አለበት። አይ ካላችሁ ደግሞ ነገ ዛሬ የሚሆን ነገ እነ ሩታና ኤፍሬም ባሉበት ይህን ቮይስ ያዳምጡት። ከዛም በኋላ ምን እንደሆነ ማወቅ ፈልጋለሁ። ምላሽ እንዲሰጡኝ ፈልጋለሁ። ለምሳሌ አቤል አንድ ጊዜ አዳምጠኝ። አሁን ላይ ብዙ አይነት አርቲፊሻል ነገሮች እየተሰሩ ነው ያሉት አይደለ? በኤዲቲንግ ብዙ ነገር ነው እየተሰራ ያለው። ስለዚህ እነሱ መጥተው እዚህ ጋር ትክክለኛ መረጃ ከሰጡኝና ይህን ቮይሰኛ ነው ካሉ የዛን ጊዜ ሁሉንም ነገር የምንወስን ይሆናል። የሩታ ድምጽ ጠፍቶ ነው አብርሃም? የሩታና የኤፍሬም ድምጽ ጠፍቶኛል እያልኩኝ አይደለም። አቤል አንዴ አዳምጠኝ። የእነሱ ድምፅ አይደለም አላልኩኝም። ግን ደግሞ እነሱ ስለመሆናቸው ራሳቸው መኖር መቻል አለባቸው እዚህ ጋር አብረን እዚህ ጋር ቆመን አንደኛ ተጎጂው አንተ ነህ፣ ሁለተኛ ቤተሰቦች፣ ሶስተኛ ግን እኔ ነኝ። አንተ ጤናህን በማጣት የተጎዳሁት ገባህ አይደለ? ጭራሽ እንደዚህ አይነት ነገር ውስጥ የምገባ ሴት አልነበርኩም። ይሁን አልፈርድብህም፣ ምንም ልፈርድብህ አይደለም። ምክንያቱም ምን ሆነሃል? ቆይ እኔ ምለው ሩታን